እኔ ልነግራችሁ አልችልም። በጣም በተለያየ ዳይሬክሽን ምን ነበር የነበረው? ማልቀስ እንዲህ ያደረገን ኡስታዙ እኛን አይወክለንም ምናምን ነው ሲባል የነበረው። ኦኬ ደግሞ ከራሳቸው እስኪ ተቃራኒ ቲም እስልምና አንድ ነው ሲባል የነበረው ግን አንድ ያልሆነውን ደግሞ እንመልከት። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይህንን ክርክር በተመለከተ ሙስሊሞችን በአጠቃላይ የማይወክል እንደሆነ ሁሉም ሰው ማወቅ አለበት። ሌላው የእምነት ተከታይ የሙስሊሞች ይሄ አቋም ክፍለ አካላትን ያሟላ ሰው እንጂ ፈጣሪ ሊሆን አይችልም። ስለዚህ ክፍለ አካላቶችን ያሟላ ሰው እንጂ ፈጣሪ ሊሆን አይችልም። ይሄ በጣም ነው የሚያሳዝነው። 10 ምናምን ሰው ሰለመ የተባለው ይህ ነው ወይስ ከፈረ ነው? ይኸው እንግዲህ ኤክስ እያደረጉ በራሳቸው ቻናል ላይ ነው። ይኸው ተመልከቱ። ያስለምታቸው ይህ ክርክር ወይም ደግሞ ይህ ውይይት ብለው ያሉት ነገር ወይም ውይይት ብለው የሰየሙት ፈጽሞ ሙስሊሞችን የሚወክል አይደለም። ሙስሊሞች ክፍለ አካላትን የኸለቀው የሆነውን አላሁ ተባረከ ወተዓላን እንጂ የሚያመልኩት የክፍለ አካላትን ባለቤት የሚያመልክ ሙስሊም የለም። እንደሰማችሁት ቪዲዮው እየተቆራረጠ በየቦታው አለ። ወገብ ያለው፣ እግር ያለው፣ እጅ ያለው፣ ጣት ያለው ይሄን ሙስሊሞች ፈጣሪ ብለው አይሰይሙትም። ኢነማ ሙጀሲማ ወሃቢያዎች ይህንን ነገር ይህንን ግዑዝ ይህንን እጅ ያለው፣ ጥፍር ያለው፣ ወገብ ያለው፣ እግር ያለው፣ ጣት ያለውን ነገር አገጣጥመው አላህ የሚል ስም ሰጥተው ያመልካሉ። ይሄ እምነታቸው ኢስላምን ይወክላሉ። ዛሬም ነገም ኢስላምን ሊወክል አይችልም። ሁሉም ሰው ማወቅ አለበት። የሙስሊሞች አቋም በጭራሽ እንዲህ አይደለም። እኛ ሙስሊሞች የምናመልከው የሆነው አላህ በክፍለ አካላት የሚገለጽ አይደለም። በቦታ በአቅጣጫ የሚገለጽ አይደለም። ከአርሽ በላይ የሚንሳፈፍ አይደለም። ወደ ሰማይ የሚመጣ አይደለም። በመውረድም ሆነ በመውጣት የሚገለጽ ነገር ሙስሊሞች ፈጣሪ ብለው አያመልኩም። በየትኛውም ሀገር ያላችሁ እህቶች፣ ወንድሞች በአጠቃላይ የዋሃብያ እምነት ይሄ ነው። ክፍለ አካላት ላሟላ ማንነቱ ለማይታወቅ ግን እንዲህ አለ አልተረጋገጠም፣ አልጸደቀም፣ አልተባለም ምን የለም እያልክ ጅል ሆነ ፈጣሪ ያልሆነን ፈጣሪ በል የሚያስብል አስተምሮት ስለሆነ ያላቸው በየትኛውም ሀገር ያላቸው በድጋሚ እህቶች፣ ወንድሞች ከዋሃብያ አቂዳ ተጠንቀቁ፣ ከዋሃብያ እምነት ተጠንቀቁ። የዋሃብያዎች እምነት ኢስላምን አይወክልም። በተደጋጋሚ ነው ይሄን የምንለው። ስለዚህ ይሄን ቪዲዮ ለሁሉም ሼር እያደረጋችሁ ለሁሉም ተደራሽ አድርጉ። እስልምና አይወክልም ያለ የኡስታዙ ተርፍ ምንድን ነው? 20 ሰው አስልሟል። አንተ ተው ዝም በሉ እናንተ። በጣም እስልምና እውቀቱ ኡስታዙ እውቀቱ ባይዘኔ በጣም ፈታ እያልኩበት ነበር የሆነ ሰዓት ላይ በቃ በጣም ስላሳዘነኝ የሆነ ሰዓት አሳዘነኝና ፕሬየር ማሳረፍም በቃ ተውኩት። መሳቅ ጀመርኩኝ። በቃ እያወራ ምናምን ነገር ፈታ እያልኩበት ነበረ። አሳዘነኝ የምር የሆነ ፐርሰናሊ የሆነ በአካል ማቀው አብሬው ምግብ የበላው የጠጣው ያህል እስኪሰማኝ ድረስ ነው ያሳዘነኝ። በኋላ ኢቭን ከውይይቱ በኋላ የሆነ እንትን አሳዘነኝ። በቃ ምንም ማለት ነው። አምጡት እስቲ እኔ ቤት እፎይ ነው ያላችሁት? ኡፍ ነው የምለው ውሸት ነው የሚነግራችሁ ሁሉ ውሸት ነው። ተራ ፉከራ መፈክር ተራ ፉከራና መፈክር ነበረች። ያ ናቤላ ቡና ገብተዋል። በጣም ቴንኪው ካለ ላክ ነው አይቻለሁ ቪዲዮውን። አብራችሁን ስላላችሁ ፖለቲካ እስልምናው ላይ ያለ ፖለቲካ አብራችሁን ስለቆማችሁ ደስ ብሎኛል። ሉክ ፖለቲካቸውን እንዴት እንዳከሸፍ ነው እናውቃለን። እኛ ምን እንዲሰሩ አስበው እንደነበረ ምንም ቀጠሮ በሌለብን ላይ እኔ ምንም ውይይት ተቀበልኩ ባላልኩት ላይ ክርስቲያን ይወያያል ባልኩት ላይ ይመጣል ብለው 9 ሆነው ይጠብቁኛል ቤታቸው። የታል አይመጣም፣ የታል ና በሉት ምናምን ነገር። ይሄ በጣም ብልግና ነው። ኦዲየንስን መናቅ ነው። ለኦዲየንስ ክብር ሊኖራችሁ ይገባል። ከኛ የተሻለ እውቀት ያለው ብዙ ከስር ስላለ ማለት ነው።
ቤታቸውን ከፍተው 5 ደቂቃ 10 ደቂቃ 20 ደቂቃ ጠበቅ ነው ይላሉ ማለት ነው። ይሄ ነውር ነው። አይደረግም። የዛሬ ዓመት ቤታችሁ መጥቼ ነው የሞት አዋጅ ያሳወጃችሁ።